አንቺ ቆይ ከዚህ ደሃ ከካም ጋር እስከመቼ ነው የታከክሽ የምትኖሪ? ማለት ምን ማለት አለው? እኔ ባሌ ይውልሽ ቢያንስ በትንሹ በወር 2 ዱባይ ወስዶ ያስናናኛል። የምርሽን ነው? እሱን ተይው፣ በየጊዜው ስጦታ እየገዛ ይልክልኛል። አንቺስ ራስሽን ይውስቲ በየመንደሩ ተዛዝለሽ የዞሽ እዚህ። እባክሽን ሴት ልጅ ነሽ፣ ነቃ በይ እሺ። አይንሽን ግለጭ፣ ዙራሽን ቃኝት ታርጊ። እስከመቼ ነው እየታከክሽ የምትኖሪው ከዚህ ጋር? እሱኮ ሴት ልጅ ነሽ፣ እድሜ የሚባል ነገር አለ። ነገ እንዳትጸጸጂበት። ልክ ነሽ ጓደኛዬ። ነግሬሻለሁ፣ በደንብ አስቢበት። በተነሽ ሰን አይፎን 17 እንድገዛልኝ እፈልጋለሁ። ሲቀጥል ደግሞ ዱባይ እየወሰድክ እንድታዝናናኝም እፈልጋለሁ። የሰው ፍቅረኛ እንደዚህ ያደርጋል፣ አንተ ግን ለኔ ምንም አድርጋልኝ አታውቅም። በጣም ነው እየቀለድሽ ያለሽው። አንቺ ግን ታውቆሻል። እሷ ፍቅረኛው መኪና ይገዛላት እንደሆነ ለአንቺ ግድ መግዛት አለብኝ እንዴ? ለምንድን ነው የማትገዛልኝ? ይሄ ነገር ግዴታ አይመስልኝም። ይሄ ከጓደኞች እየለቃቀምሽ የምታመጪውን ወሬ መስማት በጣም ነው የሰለቸኝ። እንኳን አይደለም መኪና፣ እንኳን አይደለም አይፎን 17፣ እንኳን አይደለም ዱባይ ሄዶ መዝናናት ቀርቶ ብራዚል ወስጃ አላዝናናሽም። እሺ ሄሎ፣ ወየኔት የኔ ቆንጆ ምንም እንዳታስቢ። ይሄው 50 ሺህ ብር አሁን አስገባልሻለሁ። አዎ ካነሰም እጨምርልሻለሁ። ምንም እንዳታስቢ እሺ። እንደዚህ አይነት ቀልድ አቁም እሺ።